ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሳቱን ሁለት ሰበር መረጃዎች ይዤ ቀርብ ያለው ኢራን በከፍተኛ ተቃውሞ እየተናጠች ትገኛለች። የሟቾች ቁጥር ጨምሯል። የጸጥታ ኃይሎች ከፍተኛ እርምጃ መውሰዳቸውን ሲቀጥሉ ተቃውሞ የበረታባቸው የኢራኑ መንፈሳዊ መሪ አያቶላ አሊ ካሜኒ ወደ ብሔራዊ ቴሌቪዥን ጣቢያ በመምጣት አስቸኳይ እርምጃ በጸጥታ ኃይሎቻቸው እንዲወሰድና ከባድ መሳሪያ ጭምር የጸጥታ ኃይሎቻቸው መጠቀም እንዲጀምሩ ትዕዛዝ መስጠታቸውን ጭምር ገልጸዋል። ተቃውሞውን እንደምትደግፍ የገለጸችው እስራኤል በበኩሏ ቀጥሉበት፣ ግፉበት፣ እንዳትቆሙ መንግስቱን ሳትጥሉ እያለች ነው። ጉዳዩ እየተባባሰ ባለበት በአሁኑ ሰዓት አሜሪካም ይህንን ተቃውሞ እንደምትደግፈው እየገለጸች ነው። ሁኔታው እየከፋ ባለበት በኢራን አሁን ሙሉ በሙሉ የኢንተርኔት አገልግሎት ተቋርጧል። ጉዳዩን አስመልክቶ የኢራን መገናኛ ብዙሃን ምን እያሉ ነው? የአሜሪካና የእስራኤል መገናኛ ብዙሃንስ ምን እየዘገቡ ነው? በስፋት አስደምጣቸዋለሁ። በሌላ በኩል ክቡራን አድማጮች ሀገረ ስዊዘርላንድ ከፍተኛ ሀዘን አጋጥሟታል። ይሄውም በደረሰ ድንገተኛ የእሳት አደጋ ከ40 በላይ ሰዎች በአሳዛኝና አስክሬናቸውን መለየት በማይቻል ደረጃ ተቃጥለው ሲሞቱ ከ100 በላይ የሚሆኑ ሰዎች ደግሞ በአደጋው ተጎድተዋል። የስዊዘርላንድ ሆስፒታሎች በከፍተኛ ሁኔታ ህሙማኖችን ለማከም እየተጉ እንደሆነ እየተነገረ ነው። ጉዳዩን በተመለከተ የማስደምጣችሁ ዘገባ ይኖራል። እስከ ፍጻሜው ቆዩ። ዝርዝር መረጃውን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም ኢራን በከፍተኛ የህዝብ ተቃውሞ መናጧን ቀጥላለች። በኢኮኖሚ ቀውስ የተጀመረው ተቃውሞ አሁን መልኩን ቀይሮ ወደ ፖለቲካ ጥያቄዎች ማደጉ ተመልክቷል። የኢራን መንግስት ሙሉ በሙሉ የኢንተርኔት አገልግሎትን የገደበ ሲሆን መገናኛ ብዙሃን በኢራን ውስጥ ምን እየተከናወነ እንደሆነ ለማወቅ ተቸግረዋል። ቢቢሲ የኢራን ክንፍ የሆነው ቢቢሲ ፐርሺያ እንደዘገበው ከሆነ በዋጋ ግሽፈት ምክንያት የተነሳው ተቃውሞ አሁን ሞት ለአያቶላው ሞት ለመንግስት ወደሚልና በመንግስት ላይ ወደ ተነሳ ፖለቲካ ጥያቄ ወዳዘለ ተቃውሞ አምርቷል ሲል ዘግቧል። አጃንስ ፍራንስ ፕሬስ ኢራን ኒውስን ጠቅሶ እንደዘገበው ከሆነ ተቃውሞ በ35 ዋና ዋና ከተሞች ተዛምቷል። ከነዚህም ውስጥ ዋና ከተማዋ ቴህራን እንዲሁም በተለምዶ የመንግስት ጠንካራ ደጋፊዎች ያሉበት በሚባለው ማሻድ ጭምር በኩርዲሽ ግዛቶችም ተቃውሞ እንደተስፋፋ ተነግሯል። የኢራን መንግስት ብሔራዊ የቴሌቪዥን ጣቢያ እንደገለጸው የሟቾች ቁጥር 12 ደርሷል ብሏል። ሟቾቹንም አመፀኛ ሲል ጠርቷቸዋል። አመፀኞቹ የተገደሉት በጸጥታ አካላት ነው ሲል ነው የኢራን ብሔራዊ ቴሌቪዥን የገለጸው። በሌላ በኩል ደግሞ መቀመጫውን አሜሪካ ያደረገው የሰብአዊ መብት ተሟጋች ተቋም የሆነው ሄራና እንደዘገበው ከሆነ ቢያንስ እስካሁን 58 ሰዎች በጸጥታ ኃይሎች በጥይት ተገድለዋል ብሏል። ከሟቾቹ መካከልም 4 ህጻናት እንደሚገኙበት አረጋግጫለሁ ሲል ሪፖርቱን አውጥቷል። በሌላ በኩል የኢንተርኔት እገዳውን በተመለከተ የኢንተርኔት ደህንነት ተቆጣጣሪ የሆነው ኔት ብሎክስ ኢራን አሁን ላይ ከዓለም አቀፍ የኢንተርኔት መረብ ተቋርጣለች ብሏል። በትዊተር ገጹ ላይ ባጋራው መረጃ በኢራን የሞባይል ኢንተርኔት ሙሉ በሙሉ መቋረጡንና የመደበኛ ኢንተርኔት ፍጥነትን በከፍተኛ ሁኔታ መቀነሱን ገልጿል። ተቃውሞ መቀጣጠሉንና ከቁጥጥር ውጭ የሆነ መምጣቱን ተከትሎ የኢራን መንግስት ለተቃውሞ ባወጣው መግለጫ የውጭ አካላት ሴራ ነው ብሎታል። አያቶላ አሊ ካሜኒ ትናንትና ማምሻውን በኢራን ብሔራዊ ቴሌቪዥን ጣቢያ ንግግር አድርገዋል። የኢራኑ ጠቅላይ መሪ የሆኑት አያቶላ አሊ ካሜኒ በብሔራዊ ቴሌቪዥን ቀርበው ባደረጉት በዚህ ንግግር የቴህራን ታይምስ ላይ ቃል በቃል እንደተዘገበው አያቶላ እንዲህ ብለዋል። ይህ የህዝብ ተቃውሞ አይደለም። ይህ በጠላቶቻችን የተቀነባበረ የተዳቀለ ጦርነት ሃይብሪድ ዋር ሲሉ ጠርተውታል። አሜሪካና የእስራኤል መንግስት ገንዘብ የረጩባቸው ቅጥረኞች ናቸው አደባባይ የወጡት። የጸጥታ አካላት የሀገርን ደህንነት ለማስጠበቅ አስፈላጊውን እርምጃ ሁሉ እንዲወስዱ አዝዣለሁ ሲሉ ገልጸዋል። የአብዮታዊው ዘብ የሚባለው IRGC ማስጠንቀቂያ አውጥቷል። ከፊል የመንግስት ሚዲያ የሆነው ታስኒም የዜና ወኪል በበኩሉ የኢራን አብዮታዊ ዘብ አዛዦች አመፁ በአስቸኳይ ካልቆመ የከባድ መሳሪያ እርምጃ እንወስዳለን የሚል እንቅስቃሴ ውስጥ ጭምር መግባታቸውን ገልጿል። ይህ የኢራን በከፍተኛ ሁኔታ እንዲህ በተቃውሞ መናጥ ወትሮውኑም ይህንን ጉዳይ አበክረው ለሚከታተሉትና ለሚፈልጉት አሜሪካና እስራኤል ሰርግና ምላሽ ሆኖላቸዋል ይላል መገናኛ ብዙሃን ትንታኔ። እስራኤል በኢራን ውስጥ የተፈጠረውን ከፍተኛ አመፅ ተከትሎ ደስታዋን አልደበቀችም። ዘ ታይምስ ኦፍ ኢዝራኤል እንደዘገበው ከሆነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለካቢኔያቸው በሰጡት ቃል በኢራን የተፈጠረው ቀውስ እስራኤልን በሌሎች ግንባሮች በተለይም በቀይ ባህርና በሶማሌላንድ ጉዳይ ጫናውን እንደሚያቀልላት ጭምር ሲናገሩ ተደምጠዋል። ኔታንያሁ በይፋ የቪዲዮ መልእክታቸው እንዲህ ብለው ነበር። የኢራን አገዛዝ በሽብር ላይ በሚያባክነው ገንዘብ የራሱን ህዝብ
ተርቧል። የምንመለከተው ተቃውሞ የነጻነት ብርሃን ነው። የእስራኤል ህዝብ ከኢራን ህዝብ ጎን ይቆማል። ተቃውሟችሁን ቀጥሉበት፣ እንዳትቆሙ ሲሉ ኔታንያሁ ለኢራን ህዝቦች የቀጥሉበት ድጋፋቸውን አሰምተዋል። የእስራኤሉ መከላከያ ሚኒስትር በበኩላቸው ይህንን የኢራን መንግስትን ኦክቶፐስ ሲሉ ገልጸውታል። ኦክቶፐሱ ጭንቅላቱ በራሱ ችግር ሲጠመድ ክንዶቹ ማለትም ሂዝቦላና ሀውቲዎች ይዳከማሉ ማለታቸውን ሃሬትስ የተሰኘው የእስራኤሉ ጋዜጣ አስነብቧል። የአሜሪካን ጉዳይ በተመለከተ አሜሪካ ለተቃውሞ ግልጽ ድጋፍ ሰጥታለች። ፎክስ ኒውስ እንደዘገበው ከሆነ ፕሬዚደንት ዶናልድ ጄ ትራምፕ በጉዳዩ ላይ ተከታታይ መግለጫዎችን እየሰጡ ነው። ትራምፕ በራሳቸው ማህበራዊ ሚዲያ ትሩዝ ሶሻል ላይ አሜሪካ በኢራን እየሆነ ያለውን ጉዳይ በደስታ ትቀበለዋለች፣ ህዝቡ አሁን ነቅቷል ብለዋል። አያቶላው በገዛ ህዝባቸው ላይ የሚያደርጉትን ጉዳይ ከዚህ በኋላ እያየ ዝም አይልም። የኢራን ህዝብ ለውጥ ይፈልጋል፣ እኛም ያንን ለውጥ እንደግፈዋለን፣ እንቀበለዋለን ሲሉ ተደምጠዋል። የአሜሪካ ስቴት ዲፓርትመንት ቃል አቀባይ ለጋዜጠኞች ሲናገሩ እንዲህ አሉ። የኢራን መንግስት ትኩረቱን ከሶማሊያና ከየመን አንስቶ ወደ ራሱ ህዝብ ጥያቄ እንዲመልስ ይህ ተቃውሞ ወሳኝ ነው፣ እንደግፈዋለሁ ማለታቸው የአሜሪካን መገናኛ ብዙሃን ኬብል ኒውስ ኔትወርክ ሲኤንኤን ዘግቧል። አልጀዚራ በትንታኔው እንዳስቀመጠው ከሆነ ኢራን በውስጥ ችግር ስትወጠር የሚከተሉት ነገሮች ሊፈጠሩ ይችላሉ ሲል አስቀምጧል። አንደኛ የፕሮክሲዎች መዳከም ሲል ያስቀምጠዋል። ኢራን ለየመን ሀውቲዎች፣ ለሶማሊያ ታጣቂዎችና ለሐማስ የምትልከው ገንዘብና መሳሪያ ይቀንሳል ወይም ይቆማል። ይህ ደግሞ ለእስራኤል ትልቅ እፎይታ ይሰጣታል ብሏል። ሁለተኛው ደግሞ የቀይ ባህር ደህንነት ነው። ኢራን ከቀይ ባህር ትኩረቷን ስታነሳ የአሜሪካና የእስራኤል መርከቦች በኢራን ላይ እንደ ልባቸው እንደሚሄዱ ይገልጻል። ሶስተኛው የሶማሌላንድ ወቅታዊ ጉዳይ ነው። ኢራን ሶማሌላንድን ለመውጋት የምታደርገውን የድሮንና የሚሳኤል ድጋፍ ያስተጓጉላል። ይህ ደግሞ ሶማሌላንድንና አጋሮቿን ኢትዮጵያና እስራኤልን ጨምሮ ተጠቃሚ ያደርጋል ሲል ነው አልጀዚራ ያስቀምጠው። በመጨረሻም በኢራን ያለውን ሁኔታ እጅግ ተለዋዋጭ ሲሆን አሜሪካና እስራኤል ለውጡን በጉጉት እየጠበቁት ቢሆንም የኢራን መንግስት በቀላሉ እጅ እንደማይሰጥና የኃይል እርምጃውን ይበልጥ ሊያጠናክር እንደሚችልም እየገለጸ ይገኛል። የሟቾች ቁጥር እየጨመረ ባለበትና ዛሬ 5ኛ ቀኑን በያዘው የኢራን ከፍተኛ ተቃውሞን ተከትሎ የፋርስ የዜና ወኪልና የሰብአዊ መብት ቡድን የሆነው ሄንጋው በደቡብ ምዕራብ ኢራን በምትገኘው ሎርጋዴን ከተማ በተቃዋሚና በጸጥታ ኃይሎች መካከል በተፈጠረው ግጭት 2 ሰዎች መሞታቸውን ይናገራል። በአዝና 3 ተጨማሪ ሰዎች፣ በሁድሻት ደግሞ 1 ሰው መገደሉን ፋርስ የዜና ወኪል ዘግቧል። በሐሙስ ዕለት በማህበራዊ ሚዲያ ላይ በተለጠፉ ቪዲዮዎች ላይ በተቃዋሚዎችና በጸጥታ ኃይሎች መካከል በተደረጉ ግጭቶች ወቅት መኪኖች በሳት ሲቃጠሉ ታይቷል። ብዙ ተቃዋሚዎች የሀገሪቱን አገዛዝ ከመንበሩ እንዲወርድ የሚጠይቅ ጥሪ ሲያቀርቡ ተደምጠዋል። የተቃውሞ በዚሁ ከቀጠለ ምናልባትም እስራኤል የልቧ ሊሳካ ይችላል፣ አሜሪካም እንዳሰበችው ሊሆን ይችላል። ነገር ግን ጉዳዩ አሁንም ቢሆን ቀጣይ ደረጃዎችን እንዳይሄድ እናቸውንም አይነት ኃይሉን እንደሚጠቀም የኢራን መንግስት ገልጿል። አያቶላውም ማናቸውንም መሳሪያ እንዲጠቀሙ ለጸጥታ ኃይሎቻቸው ቀጥተኛ ትዕዛዝ መስጠታቸውን ቃል በቃል በኢራን ብሔራዊ የቴሌቪዥን ጣቢያ ቀርበው አዝዣለሁ ሲሉ ተናግረዋል። ተቃውሞ እንደከዚህ ቀደም ከነበሩት ተቃውሞዎች ተቆጥሮ ይቆማል ወይስ ይቀጥላል የሚለው የብዙዎችን ትኩረት የሳበ ጉዳይ ሆኗል። ጉዳዩን በትኩረት የሚከታተሉት እስራኤልና አሜሪካ መገናኛ ብዙሃን አሁንም አይንና ጆሮአቸውን ወደ ኢራን ቴሄራን አቅንቷል። በዚያ የሚሆነውን በየሰዓታቱ ልዩነት በመዘገብ ላይ ናቸው። በሌላ ዜና ስዊዘርላንድ የሐዘን ቀን ላይ ናት። ስዊዘርላንድ መዝናኛ ስፍራው ላይ በደረሰ ከባድ አደጋ 40 ያህል ሰዎች እስካሁን መሞታቸው ተረጋግጧል። በደቡባዊ ስዊዘርላንድ በሚገኘው የበረዶ ሸርተት የመጫወቻ ስፍራ ውስጥ የሚገኝ የመዝናኛ ስፍራ በተነሳ ድንገተኛ እሳት ነው እስካሁን 40 ሰዎች መሞታቸው የተነገረው። በእሳት አደጋው 115 ሰዎች እስካሁን ጉዳት እንደደረሰባቸው የተረጋገጠ ሲሆን ብዙዎቹም በከባድ ሁኔታ ውስጥ ናቸው ተብሏል። እሳቱ የተከሰተው አካባቢው ላይ በነበረ አንድ ባር ውስጥ ሲሆን የአዲስ ዓመት ዋዜማ እየተከበረ በነበረበት ወቅት ነው ብሏል። አደጋውን እየመረመሩ የሚገኙ ፖሊሶች እሳቱ የተነሳበትን መንስኤ እስካሁን ያላወቁ ሲሆን ጥቃት ደርሶ እንዳልነበር ግን እርግጠኞች ነን ባይ ናቸው። ከተለያዩ ሀገራት የመጡ ቱሪስቶች
ጉዳት እንደደረሰባቸው ተነግሯል። የአካባቢው የፖሊስ አዛዥ የሆኑት ፍሬድሪክ ጊስለር በሚቀጥሉት ቀናት ውስጥ ቅድሚያ የሚሰጠው ጉዳይ የሞቱትን ሰዎች መለየትና አስክሬናቸውን በፍጥነት ወደ ቤተሰቦቻቸው መመለስ ነው ብለዋል። 13 ሄሊኮፕተሮች፣ 42 አምቡላንሶችና 150 የአደጋ ጊዜ ሰራተኞች በቱሪስት በሚዘወተረው አካባቢ ተሰማርተው እንደነበር ማወቅ ተችሏል። አብዛኞቹ በአደጋው የተጎዱ ሰዎችም ከባድ ቃጠሎ እንደደረሰባቸው የተገለጸ ሲሆን 60 ሰዎች ደግሞ በቫሌስ ወደሚገኘው የሲዮን ሆስፒታል ለተሻለ ሕክምና በፍጥነት ተወስደዋል። የክልሉ አስተዳዳሪ ማቲያስ ሬናርድ እንደገለጹት ከሆነ ቁጥራቸው ከፍተኛ የሚሆን ሰዎች በአስጊ ሁኔታ ላይ ይገኛሉ ሲሉ ገልጸዋል። በአካባቢው የሚገኘው ሆስፒታል የጽኑ ህሙማን ክፍሉ ሙሉ በሙሉ በመሙላቱ ሬናርድ የአካባቢው ማህበረሰብ አስፈላጊ የሆስፒታል ሕክምና እንዳይፈልግ ተማጽኖ አቀርበዋል። አስክሬኖቹ እንዲሁም የቆሰሉትን ሰዎች ማንነት መለየት በጣም ረዥም ጊዜ ሊወስድ ይችላል። አስክሬናቸው በእጅግ በከፍተኛ ሁኔታ ተጎድቷል ሲሉ አስተዳዳሪው የአደጋውን ጥልቀት ገልጸዋል። አንዳንድ ሰዎች በቃጠሎ ክፉኛ በመጎዳታቸው የቃጠሎ ሕክምና ክፍል ወዳሏቸው እንደ ላውሳንና ዙሪክ ባሉ ሌሎች የስዊዘርላንድ ከተሞች ወደሚገኙ ሆስፒታሎች በፍጥነት ተወስደዋል። የላውሳን ዩኒቨርሲቲ ሆስፒታል ቃል አቀባይ 22 የቃጠሎ ጉዳት የደረሰባቸው ታካሚዎች እያከሙ መሆናቸውን ተናግረዋል። የዙሪክ ዩኒቨርሲቲ ሆስፒታል በበኩሉም 12 ህሙማንን ተቀብሏል። አንዳንድ ታካሚዎችም ወደ ጄኔቫ ዩኒቨርሲቲ ሆስፒታል ተዘዋውረው ከባድና የሶስተኛ ደረጃ ቃጠሎ ሕክምና እየተደረገላቸው የነበረ ሲሆን ከነዚህም መካከል እድሜያቸው ከ15 እስከ 25 እድሜ የሚሆን በጣም ወጣት የሆኑ እጅግ በርካታ ሰዎች ይገኙበታል ብለዋል። ዶክተር ሮበርት ላሪቮ ሲናገሩ ለቢቢሲ እሳቱ በጣም ኃይለኛ ከመሆኑ የተነሳ ቃጠሎ ወደ ውስጥ ዘልቆ ሊገባ ይችላል። ሰዎች መርዛማ ጭስ ወደ ሳምባቸው አስገብተዋል ሲሉ የአደጋውን ጥልቀት ይገልጻሉ። የጣሊያን የውጭ ጉዳይ ሚኒስትር ለቢቢሲ በአሁኑ ወቅት 16 የጣሊያን ዜጎች እንደጠፉና ከ12 እስከ 15 የሚሆኑ ሌሎች ሰዎችም በሆስፒታል ሕክምና እየተደረገላቸው መሆኑን ገልጸዋል። የፈረንሳይ ውጭ ጉዳይ ሚኒስትር 8 ዜጎቿ እንደጠፉና ከሟቾች መካከልም የፈረንሳይ ዜጎች መኖራቸውን ገልጧል። የፈረንሳይ መገናኛ ብዙሃን እንደዘገቡት ከሆነ ከቆሰሉት ውስጥ ቢያንስ 2 ሰዎች የፈረንሳይ ዜጎች ሊሆኑ እንደሚችሉ ገልጸዋል። 3 የጣሊያን ዜጎች ሚላን በሚገኘው የኒጓርዳ ሆስፒታል እየተወሰዱ መሆኑን የጣሊያን ምክር ቤት አባል ጊዶ ቤርቶላሶ ተናግረዋል። ከ30 እስከ 40 በመቶ የሚሆን ሰውነታቸው በእሳት ተቃጥሏል ሲሉ ለጋዜጠኞች ተናግረዋል። ነገር ግን መንቀሳቀስ እንደሚችሉ መረጋገጡ ጥሩ ምልክት ነው ሲሉ ነው የገለጹት። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ